በጌታ ያልሆነ ሰው የፈለገ የሞራል ሰው ቢሆን ኃጢአተኛ ነው። የፈለገ የሞራል ሰው ጥሩ ሰው ሊሆን ይችላል፣ ኃጢአተኛ ጥሩ ኃጢአተኛ። እውነቴን ነው የምላችሁ፣ በክርስቶስ ኢየሱስ እግዚአብሔር ባዘጋጀው በልጁ አለማመን ኃጢአት ነው። ትልቁ ኃጢአት በክርስቶስ ኢየሱስ አለማመን ነው፣ የዘላለም ፍርድ የሚያመጣ ኃጢአት። ሌሎች ኃጢአቶች እኮ ማረኝ ብለህ ይምርሃል። በልጁ አለማመን ምኑን ይምርሃል? በልጅ አላምንም ካልከው የዘላለም ፍርድ ነው በቃ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድን ነው የሚለው? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ እንዳይጠፋ በአንድ ልጁ አላመነምና ተፈርዶበታል። አሁን ባላመነ ሰዓት ላይ ከፍርድ በታች ስታምን ነው ነፃ የምትወጣው። መንፈስ ቅዱስ ወቃሽ ነው። ስለምንድን ነው የሚወቅሰው? ዓለምን ስለ ኃጢአት፣ በእኔ ስላለማመን። መንፈስ ቅዱስ በእናንተ ሆኖ ዓለምን ይወቅሳል። በእናንተ ውስጥ አድሮ በክርስቶስ ኢየሱስ አለማመን ከእግዚአብሔር ቁጣ በታች ይጥላል እያለ መንፈስ ቅዱስ በእናንተ በኩል ወደ ዓለም ይወቅሳል። እናንተ ላይ ይመጣል አይደል ያለው? እናንተ ላይ ሲመጣ ግን በልሳን አናግሩ፣ ትንቢት አናግሩ፣ አይናችሁን ከፍቶ የሆነ ነገር ያሳይቷችሁ ብቻ አይለቃችሁም። ይሄ የመንፈስ ቅዱስ ስራ ነው። ኦፍ ኮርስ እነዚህ ስጦታዎቹን ያደርጋል። ዋና ስራው ምንድን ነው? ስለ ኃጢአት ዓለምን መውቀስ፣ ሰዎች ወደ ክርስቶስ ኢየሱስ እንዲመለሱ ማድረግ። በክርስቶስ ኢየሱስ አለማመን የዘላለም ፍርድ የሚያስገኝ ኃጢአት ነው። በጣም አጠንክሬ ነው የምነግራችሁ። በክርስቶስ ኢየሱስ ማመን ብቻ የዘላለም ይሰጣል። ይህንን የምንመሰክረው እኛ አይደለንም፣ መንፈስ ቅዱስ ነው የሚመሰክረው። የመንፈስ ቅዱስ ምስክርነት ይሄ ነው።